بسم الله الله سبحانه وتعالى بتكبر القرآن ولله الأسماء الحسنى فادعوه بها إله بيلان بوتا ليس كمثله شيء وهو السميع البصير إله النبي صلى الله عليه وسلم بحديثات شو إن لله 99 اسما بيلام زقبا إن لله 100 اسما إلا واحدة ይላሉ ስለ አላህ Subhanahu Wa Ta'ala ስሞችና ባህሪያቶች ስናወራ ቁርአን ላይ አላህ Subhanahu Wa Ta'ala ባስቀመጠው በተናገረው መልኩ ነው እንደዚያውም ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው በተናገሩት በተጠቀሱት መልኩ ነው አላህ ቁርአን ላይ በተለያዩ ቦታዎች የሱስ ስም የኔ ስሞች ናቸው ብሎ ተናግሯል ባህሪያቶቹም እንደዚያው የኔ ባህሪ ናቸው ብሎ ተናግሯል ወሊላሂ الاسماء الحسنى فادعوه بها الى الله سبحانه وتعالى ለአላህ በማማር ድክ ያደረሱ በጣም የሚያምሩ ስሞች አሉት በእነርሱም ጥሩት ለምኑት ለአላህ Subhanahu Wa Ta'ala እነዚያን ደግሞ በአላህ ስሞች የሚያፈነግጡትን የአላህን ስሞች የሚያንሻፍፉትን ተዋቸው ይላል በተመሳሳይም ليس كمثله شيء وهو السميع البصير ይላል አላህን እሱን የሚመስል አምሳያ ምንም የለውም እሱም ሰሚና ተመልካች ነው ይላል አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ለአላህ 100 ስሞች አሉት አንድ ስትቀር ይላሉ ተመልከቱ አላህ Subhanahu Wa Ta'ala ቁርአን ላይ በራሱ ይህ የኔ ስም ነው ይህ የኔ ባህሪ ነው ብሎ ተናግሯል ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው እንደዚህ ይህ የአላህ ስም ነው ባህሪ ነው ተናግሯል የኛ የሙስሊሞች እምነት መሆን አለበት ምንድነው በአላህ Subhanahu Wa Ta'ala ስሞችና ባህሪያቶች ዙሪያ የኛ የሙስሊሞች እምነት አቋም ምን መምሰል አለበት ነው ስለዚህ የኛ የሙስሊሞች አቂዳ ወይ እምነት ወይ መሰረት መሆን ያለበት ቁርአንና ሐዲስ ነው አላህ በነገረን መሰረት ነብዩ ሰለላሁ ዐለይሂ ወሰለም በነገሩን መሰረት ነው ስለዚህ نثبت ما أثبته الله سبحانه وتعالى في كتابه وننفي ما نفاه الله تعالى عنه في كتابه الله سبحانه وتعالى قرآن وسطلاي يعني بحري ነው ብሎ ያጸደቀውን እናጸድቃለን አይ የኔ ባህሪ አይደለም ብሎ ደግሞ ያራቀው እናረቃለን እንደዚያውም ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ይህ የአላህ ባህሪ ነው ብሎ ያጸደቁት እናጸድቃለን ያራቀውት እናረቃለን በቃ ይሄ ነው የሙስሊም እምነት መሆን ያለበት ማለት ነው በአላህ ስሞችና ባህሪያቶች የሙስሊሞች እምነት መሆን ያለበት ይህ ነው አላህ ቁርአን ውስጥ ላይ ያጸደቀው እናጸድቃለን ያራቀው እናረቃለን ነብዩ ሰለላሁ ዐለይሂ ወሰለም ለአላህ ስም ነው ባህሪ ነው ብሎ ያጸደቁት እናጸድቃለን ከሱ ያራቁት እናርቃለን ማለት ነው አያችሁ አይደል ከዚህ ውጭ የሚያከራክር ነገር የለም ማለት ነው አላህ በሱ የሚያምሩ ስሞች እንዳሉት በሱ የሚያምሩ ባህሪያቶች እንዳሉት ተናግሯል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል እኛ አይ ይህ ባህሪ ወይም ይህ ስም ከፍጥረኖች ይመሳሰላል ስለዚህ ማራቅ አለብን እንልም ማለት ነው አያችሁ ልብ በሉ የአላህ Subhanahu Wa Ta'ala ስሞችና ባህሪያቶች ስናነሳ ከአራት ነገራቶች ማራቅ አለብን ማለት ነው አንደኛው ተአዊል ከማድረግ የአላህን ስሞች ወይም ባህሪያቶች አዙሮ ከመተርጎም ማለት ነው ማራቅ አለብን አላህ በቀጥታ ይህ የኔ ባህሪ ነው الرحمن على العرش استوى الله سبحانه وتعالى ቁርአን ላይ በግልጽ ቋንቋ በሰባት ቦታዎች በተለያየ አገላለጽ ደግሞ ከብዙ በሚቆጠሩ ቦታዎች አላህ Subhanahu ተናግሯል አላህ ከሰማያት ከአርሽ በላይ እንደሆነ ማለት ነው ግልጽ ነው አይደል ለአላህ Subhanahu Wa Ta'ala በሱ የሚያምሩ ባህሪያቶች እንዳሉት ተናግሯል لما خلقت بيدي ግልጽ ነው አይደል ይህን ባህሪ አይ لما خلقت بيدي የሚለውን በእጄ ፈጠርኩትን የሚለውን አደምን አይ እዝነቴ ነው የፈለገበት ወይም የኔ ኃይሌ ነው ቁዋዬ ነው የፈለገበት ብለን እናንሻፍ መራቅ አለብን ከታዊል ማለት ወይም ከተሕሪፍ መራቅ አለብን
አይ የአላህ ባህሪ አይደለም ብለን ማዞር ማለት ነው ሙሉ በሙሉ ወይም ተዕጢል ባዶ ማስቀረት ወይም ተሽቢህ አው ተምሲል ወይም ማመሳሰል ከነዚህ ካራቱ መራቅ አለብን ማለት ነው ለአላህ አናመሳሰልም ከይፊያውን አካሁን እናገር እንደዚህ ይመስላል ብለን አንገልጸውም እንደዚህ ደግሞ ባዶ እናስቀራም እናንሻፈፍም የለውም አንልም ማለት ነው ይልቅ አላህ Subhanahu Wa Ta'ala ቁርአን ላይ በተጠቀሰው መልክ ነብዩ ሰለላሁ ዐለይሂ ወሰለም በተጠቀሱት መልክ እናጸድቃለን ግልጽ ነው አይደል ከዛ ውጪ ደግሞ አላህ ከራሱ ያረቀው ነው ወለም يكن له كفوا احد ለአላህ ለሱ ምንም ብጤ የለውም ማለት ለሱ ወለም تكن له صاحبة ولا ولد ለአላህ الله سبحانه وتعالى ለሱ ምንም ጓደኛ እንደሌለው ልጅ እንደሌለው አላህ ተናግሯል ለም يلد ولم يولد በቀና ርቃልን ባህሪው ማለት ነው لا تأخذه سنة ولا نوم الله سبحانه وتعالى ማንገላጀትም ይሁን እንቅልፍ አይዘውም ነው ከዚህ ከአላህ ከዚህ ባህሪ የጸዳ የራቀ መሆኑን እናርቃለን ማለት ነው ግልጽ ነው ግን ያጸደቀውን ይሄ ነው ባህሪ ያለው አላህ ከአርሽ በላይ መሆኑን ራሱን ያጸደቀው ነው አላህ ራሳቸው ናቸው ያጸደቁት ግልጽ ነው አይደል በዛ መልክ እንትናለን ማለት ነው እንገደባለን ከዛ ውጪ ግን ወደ ፍልስፍና አንገባ ዛሬ ሰዎች እኮ በአእምሯቸው አስበው ነው አላህ ከፍ አለ ብለን ካጸደቀን ሰዎችም ሆነ ቦታ ላይ ከፍ ይላሉ የሆነ ነገር ላይ ከፍ ይላሉ ስለዚህ ማመሳሰል ሆነብናል አላህ እጅ አለው ካለን ከሰዎች እጅ መሳሰልባን ብለው የአላህን ስፈት ከማጽደቅ ወደ ሌላ ቦታ ይገባሉ ማለት ነው ነገር ግን እኮ በሰዎች ፍጡራኖች መካከል እኮ ምን አለ መመሳሰል እኮ አለ ግልጽ ነው እንስሳት ራሳቸው እጅ አላት ሰዎችም እንደዚያው ተመሳሳይ እንላለን በስም መመሳሰሉ ብቻ አይደለም ግልጽ ነው ግን አላህ Subhanahu Wa Ta'ala ስናጸድቅ አላህ ባጸደቀው መልክ ለሱ ሳናመሳሰል አካውን ሳናገር በነገረን መልክ ነው እናጸድቀው በሱ ተገድበል ማለት ግልጽ ነው ስለዚህ ትልቁ ነገር ምንድነው የኛ ሙስሊሞች እምነት መሆን ያለበት በአላህ Subhanahu Wa Ta'ala ስሞችና ባህሪያቶች አላህ በነገረን መልኩ ብቻ ማጽደቅ ነብዩ ሰለላሁ ዐለይሂ ወሰለም በነገሩን ብቻ ማጽደቅ አየኔ ባህሪ አይደለም ብለው አላህ ያራቀውን ማራቅ ነብዩ ሰለላሁ ዐለይሂ ወሰለም የሱ ባህሪ አይደለም ብለው ያራቁትን ማራቅ በዚህ መገደብ ነው ግልጽ ነው አላህ Subhanahu Wa Ta'ala በአግባቡ ሰምቶ ከሚጠቀሙት አላህ ያደርገን